ስራ ብዙ ጊዜ ተብያቃለሁ አልሰራም ብዬ ነው አልሰራም የምልበት ዋነኛ ምክንያት አከብረዋለሁ ሙያውን እና የከፈልኩትን ዋጋ አውቃለሁ ስለ ብር አይደለም የምሰራው በነፃ ስራው በተለይ ይሻለኛል ስታንዳርዱን ጠብቆ ከፍለኝ የማይሆን ነገር ከምሰራ እና እንደውም አንድ ሰው ብሎኛል ለኢትዮጵያ ምን ውለላታል አለኝ ቢያንስ ቅርጽ አልሰራላትም ያምረኝ እኮ ነው በዚህ ነገር ቅርጽ አለመስራት በጣም ትልቅ ውለታ ነው አለመስራት ሰው መስራት ብቻ ውለታ ሊመስሉ ይችላል መጥፎ ነገር አለማድረግ ራሱ ውለታ ነው አቢዩዝ አላደረኩትም ወይ አልሸቀጥኩበትም በጣም ብዙ ሰዎች ሊሉ ይችላሉ በጣም ብዙ ነገር የመሆን እድል ነበርኝ ቤት ለምነውኛል እኛ እኮ ድሃ ነን ብሎኛል እናትና አባት ምን ሆነን ነው እንደዚህ ሆነን እንድንኖር ትፈልጋለህ የተብያለሁ ፈርጄባቸዋል ድሃ ሆነው ይኖሩ ከነክብራቸው ተረዳኝ ለምሳሌ የእነሱ ድህነት ነው እኔ አሁን ለምሳሌ አባት ሌባ ነው የሚለኝ አንዳች ሰው የለም እናት እንደዚህ አድርጋለች የሚለኝ የለም አያቶቼን የሚወቅስ የለም ድሃ ናቸው ድሃ የሆኑት ግን ሀብታም መሆን አቅቷቸው አይደለም ተረዳኝ አሁን ድሃ የሚባለው የማቴሪያል የቁሳቁስ አለ አይደል ትልቅ ቤት የላቸውም መኪና የላቸውም ሀብት ዝና የላቸውም ምናምን ግን ክብር አላቸው የሰጡኝ ክብር ነው ያን ክብር አስጠብቄ እሞታለሁ ዛሬ በሞት አይቆጨኝም ሞት ሰው ልጅ በውልደት መጥቷል እዚህ ምድር ላይ በሞት ይጠናቀቃል አሟሟትን የምትወስነው አንተ ነህ ኑሮን የምትወስነው አንተ ነህ ዕጣ ፈንታው ያለው እጅ ላይ ነው ስትፈልግ መሸቀጥ ትችላለህ ለሆድህ ብለህ ስትፈልግ ተርበህ መሞት ትችላለህ እኔ ማተር አያደርግብኝም መልበስ መዘነጥ ደጋግሜ ተናግሬዋለሁ አመታት ነው ልብሶቼ ያስቆጠሩት ላይ ደግሞ ያልኩም የሚገርም ነገር ለምን እንደሆነ አላውቅም ካላለቀ ስለማልገዛ መሰለኝ መርጠ ነው የምገዛው ነው አሁን ለምሳሌ እኔ ምቾትና ጥንካሬን እንትን እላለሁ ምን ያህል ጊዜ ይቆያል ምናምን ታያለህ እንደ ትልቅ ሰው ነው የምገዛው ያው ለምሳሌ ፋሽን ነው አለ ፋሽን ግድ አይሰጠኝም አምሮ ባልን ብትለኝም አስጠልቱ ባልን ብትለኝም ማተር አያደርግም ከድሮም ነው ይሄ ከድሮም ጀምሮ ልብስ ካላለቀ መግዛት አልወድም ይገርማል አንዳንድ ልብሶች 5 ዓመት 6 ዓመት 7 ዓመት ቆይቷል ደግሞ ይቆያሉ ከዚህ በኋላ አሁን መቼ አሁን 3-4 ዓመት ሆኖታል እውነት ነው ፌድ ያደርግም ግዴታ እንትን አይለኝም ምንድነው ስም አቢዩዝ አይረብሸኝም ማለት ለምሳሌ አይተኸኝ በልብስ ብታከብረኝም በትንቀኝም ግዴታ እዛ ላይ ጎርጎራ